ጤና ይስጥልኝ። ዳሳሽ ወጋችን ጀምሯል። የዛሬው ዳሳሽ ወጋችን አጀንዳ ራስን ማጥፋት ነው። ራስን ማጥፋትን የዛሬው አጀንዳችን የዛሬው ወጋችን ማዕከል ነጥብ አድርገን ተነስተናል። እንግዲህ ከቅርብ ጊዜ ወዲህ ደጋግመን የምንሰማው ጉዳይ አለ። ራስን ማጥፋት፣ ራስን ማጥፋት፣ ራስን ማጥፋት፣ ራስን ማጥፋት። ለምን እንዲህ ሊሆን ቻለ? እዚህ ጉዳይ ላይ በጣም ጥቂት ነጥቦችን መነጋገር አስፈላጊ ነው። በጣም በርካታ ወጣቶች ለመኖር ፍላጎት እያጡ ለመሞት ደግሞ በጣም እየጓጉ ነው። አንዳንዶቹ በጣም በለጋ ዕድሜ ላይ የሚገኙ በአስራዎቹ ላይ የሚገኙ እንደው ስለ ህይወት ምን ገብቷቸው ምን የሚያማርር ነገር ገጥሟቸው ነው ብለን እንድናስብ የሚገፋፉ ናቸውና ለምንድን ነው እንደዚህ የሆነው ብሎ መጠየቁ በጣም አስፈላጊ ነው። በተለይ ደግሞ ማህበራዊ ትስስር ገጾች ላይ በየጊዜው ሊባል የሚችል ሁኔታ ራስን ስለማጥፋት እንሰማለን። አንዳንዱ ደግሞ ተናግሮም ራሳቸውን ሲያጠፉ እናያለን። በጣም የሚታወቀው ታሪክ አንዲት ወጣት እህታችን መሄድ ይሻለኛል ብላ ፖስት ካደረገች በኋላ እንደሞተች እናስታውሳለን። ራሷን እናጠፋች። ከዛ በኋላ ይሄ ነገር እንደ ፋሽን እንደ ትሬንድ ሆኖ በጣም ብዙ ሰዎች መሄድ ይሻለኛል፣ በሞት ይሻለኛል እያሉ ሲናገሩ እንሰማለን። እና ለምንድን ነው እንዲህ የሆነው? ለምንድን ነው አሁን የበዛው ብሎ መጠየቅ በጣም አስፈላጊ ይመስለኛል። እንግዲህ ስለ ራስን ማጥፋት ካነሳን በጣም እንዲሰመርበት የምፈልገው ነጥብ ዛሬ የማወራው ጉዳይ ሳይንሳዊ ትንታኔ አይደለም። ታዲያ ሳይንሳዊ ትንታኔ ካልሆነ ምን ቆርጦ መጣ ብሎ መጠየቅ ይበረታታል። ነገር ግን እንደው ዝም ብዬ ሳይ ከገባኝ ከትዝብቶች የተነስቶ አንዳንድ ነጥቦችን ማለት አስፈላጊ መስሎ ይሰማኛል። በቪየትናም ጦርነት ተደርጎ ነበር። በጣም የሚታወቅ ነው መቼስ የቪየትናም ጦርነት ታሪክ እና ያ ጦርነት ለብዙ ጥናቶችም መነሻ የሆነ ታሪክ ነው። ያ የቪየትናሙ ጦርነት ከተደረገ በኋላ የአሜሪካ ወታደሮች ወደ ሀገራቸው ከተመለሱ በኋላ በጣም በርካቶች ራሳቸውን ያጠፉ ነበረ። በጣም በርካቶች ለድብርት ተጋልጠው ነበረ። ይህን ታሪክ ሌላ ቦታ ላይ ማውርቼው ነበረ። በጣም አስፈላጊ ታሪክ ስለሆነ ደግሜ የማወራው የአሜሪካ ወታደሮች በቪየትናም ጦርነት ከተሳተፉ በኋላ ወደ ሀገራቸው ተመልሰው በርካቶቹ ራሳቸውን ሲያጠፉ፣ በጣም በርካቶቹ ለድብርት ሲዳረጉ በጣም ጥያቄ ብዙዎች ላይ ተፈጠረና ምንድን ነው እየሆነ ያለው? ለምንድን ነው በርካታ ወታደሮች ራሳቸውን የሚያጠፉ? ለምንድን ነው ይሄ የተፈጠረው የሚል ጥያቄ ተፈጠረ። ከዚህ በኋላ ግን እነሱ በጣም ጥሩ ነገራቸው ለጉዳዮች ትኩረት ሰጥተው ያጠናሉ። የደረሱበት ድምዳሜ ወታደሮቹ ለድብርት እንደተጋለጡ፣ ለትራውማ እንደተጋለጡ፣ በተለይ በጣም ውጥረት ውስጥ ጭንቀት ውስጥ ነበሩ። ከዛ በኋላ ለሚሆን አእምሯዊ ቁስለት እንደተጋለጡ ተደረሰበት። ከዚህ በኋላ እሱ ላይ ሕክምና ተደረገ። ይህን ታሪክ ያነሳሁት ለምንድን ነው? እንግዲህ ባለፉት ጥቂት ዓመታት ውስጥ ኢትዮጵያ በጣም ምስቅልቅል ባለ ሁኔታ ውስጥ ነው ያለፈችው። ከ2008 ዓመተ ምህረት ጀምሮ በጣም በተደጋጋሚ ግጭቶች ነበሩ። ከዛ የግጭቶቹ መጠን እየጨመሩ ሄዱና የተሟላ ጦርነቶች መደረግ ጀመሩ። ለምሳሌ የተሟላ የእርስ በርስ ጦርነት ኢትዮጵያ ውስጥ የተደረጉባቸው ሁኔታዎች እናንሳ ብንል 2011 ጀምሮ በወለጋ ላይ የተሟላ የእርስ በርስ ጦርነት ነበረ። በዚህ የእርስ በርስ ጦርነት በጣም ዘግናኝ ሞቶችን ሰምተናል። በየቀኑ በጣም አሳዛኝ ታሪኮችን እንሰማለን። በኦላ እና በፌዴራል መንግስት መካከል እንደዚሁም ደግሞ እዛ ባሉ ሲቪሊያን ህይወት ላይ የሚደርሰውን ጉዳት በየቀኑ የምንሰማው ዜና በጣም የሚያሳዝን ነው። እንግዲህ እዛ ጉዳይ በጣም ተገቢው ትኩረት መደረግ ሳይጀምር ሌላ ጦርነት መጣ። እንግዲህ ጦርነቶችን እያወራኝ ያሉት ግጭቶች አሉ። የተሟላ ጦርነት ያልሆኑ በሀገራችን የተደረጉ ሌላ የተሟላ ጦርነት ስናነሳ በጣም የሚታወቀውን የትግራዩን ጦርነት እናነሳለን። የትግራዩ ጦርነት ከተጀመረ በኋላ በጣም ሰቅጣጭ ታሪኮችን ስንሰማ ነበር የቆየ ነው። በተለይ ደግሞ በጣም በሚያሳዝን ሁኔታ በዚህ ዘመን በመደረጉ የተነሳ ነገ ለልጆቻችን ስናወራ የምናፍረው ክልሉ ሲጅ ተደርጎ ምንም መሰረታዊ ፍላጎት እንዳያገኝ ታግዶ በጣም ብዙ አሳዛኝ ሁኔታዎች ሲያልፉ ነበረ። ቀጥለን ደግሞ ስናልፍ የአማራው ጦርነት ጀመረ። እንዲሁ ከዛ ጦርነት በበቂ ሁኔታ ሳናገግም ሳናልፍ የአማራው ጦርነት ተጀመረ። በአማራ ጦርነት ላይ ደግሞ በጣም በርካታ የድሮን ጥቃት ተደርጎ ህፃናት ሞቱ ሲባል እንሰማለን። በጣም ብዙ አሳዛኝ ታሪኮችን እንሰማለን። ከነኛ እርስ በርስ ጦርነቶች በተጨማሪ በሀገራችን ውስጥ በየአቅጣጫው በጣም ዘግናኝ ጥቃቶችን እንሰማለን። ሴቶች ተደፈሩ ሲባል መስማት ተራ ነገር ነው። በእነኛ የጦርነት ቀጠናዎች ግጭቶች ባሉበት አካባቢዎች የሴቶች ማህፀን የጦር ሜዳ ሆኗል። የሴቶች ማህፀን ጦር ሜዳ ሆኖ በጣም በርካታ ሴቶች በጦርነት ሰበብ በግጭት ሰበብ በመርዳ ተደፍረዋል። እንግዲህ እዚህ ጋር ስለ ደፋሪው ወገን የትኛው ወገን ነው
ጾታዊ ጥቃት ያደረሰው የሚለው ላይ ማውራት አይደለም። የዛሬ ፕሮግራማችን ግብ እሱ አይደለም። በመደዳ ሴቶች ተደፍረዋል። በተመሳሳይ ሁኔታ በጣም በመደዳ ሲቪሊያን ተገድለዋል። አንዳንድ አገዳደሎች ደግሞ በጣም የሚዘገንኑ ናቸው። በሀገራችን በተለያዩ ክፍሎች ላይ ከሰማናቸው ታሪኮች መካከል ሰው ተዘቅዝቆ ሲሰቀል ሰምተናል። እንደ አጋጣሚ የሻሸመኔ ልጅ ነኝ። ያ ጉዳት የደረሰ ጊዜም ሻሸመኔ ነበርኩ። አንድ ሰው ተዘቅዝቆ ሲሰቀል እና እሱ እኔ ያስታውሳሉ የፈጠረብኝ ድብርትና ድንጋጤ እና ፍርሃት ይፈጥራል። ከዛ ባለፈ ከተሞች ወድመዋል፣ እሳት ተለቆባቸዋል ከተሞች። ይሄ ብቻ አይደለም፣ አንዳንድ ሰዎች በእሳት ተቃጥለው እንዲሞቱ ተደርገዋል። አንዳንድ ሰዎች በድንጋይ ተወግረው ሲገደሉ ተመልክተናል። ዜና አይደለም የሰማነው፣ ቪዲዮ ተለቆ ተመልክተናል። በጣም የሚዘገንኑ ጉዳቶችን የተመለከትነው በመደዳ ህፃናት፣ ወጣቶች፣ ሽማግሌዎች፣ አዛውንቶች። ይሄ ብቻ አይደለም፣ የእምነት ተቋማት በጣም በመደዳ ሲደፈሩ ተመልክተናል። እንደው የእምነት ተቋማት የከበሩ ቦታዎች ናቸው፣ ማንም የሚፈራቸው ቦታዎች ነው ብለን ነው የምናስበው። በቀላሉ ጥቃት ይደርስባቸዋል ብለን አናስብም። ሰው ጥቃት ቢደርስበት የሚሸሸው ወደ እምነት ተቋም ነው። መሸሻችን የምንለው የእምነት ተቋሞቻችን ሲደፈሩ ተመልክተናል። እምነት ተቋማት ቅጥር ግቢ ውስጥ ደም ፈሷል። ይሄ በጣም የሚዘገንን ነው። በሴስ ተመልካቾች እስካሁን እየሰማችሁ ካላችሁ ምንድን ነው የምታነሱ ጥያቄ? እንዴ ራስን ስለማጥፋት አይደል እንዲናወራለን ያልከኝ ምን አገናኘው ትሉኝ ይሆናል። መንደርደሪያ ወደ አነሳኋችሁ ታሪክ መለስ። የቪየትናም ወታደሮች ወታደር ናቸው። ስለዚህ ወታደር ስሜት የለውም እያልኩ አይደለም፣ እንደዛ እንዳይተረጎምብኝ። ነገር ግን ወታደር የሆነ ሰው ደም ሲፈስ ማየት፣ ሞትን ማየት አዲስ ነገሩ አይደለም። ከቤተሰብ ርቆ መገኘት አዲስ ነገሩ አይደለም። በጣም በአስጨናቂ ሁኔታ ውስጥ ማለፍ አዲስ ነገሩ አይደለም። ግን ከዛ ጦርነት በኋላ የተመለሱ ሰዎች ራሳቸውን እንዳጠፉ ሰማን። ምክንያቱም ትራውማ ነበረ፣ ስሜታዊ ቁስለት ነበረ፣ የስሜት ቁስለት ጠባሳ ነበረ፣ ስነ ልቦናዊ ህመም ነበረ። እንግዲህ በእኛ ሀገር ሁኔታ ውስጥ ያነሷቸው ታሪክ በአእምሯችሁ መዝግቡ። እንግዲህ በዚህ ሀገር ሁኔታ ውስጥ ጥቃት ሲደርስ በአንድም በሌላ ወገኖቼ እየተጠቁ ነው የሚል ስሜት የሚል ህመም በጣም ብዙ ሰዎች ላይ ተፈጥሯል። በጣም ተፈጥሯዊ ነው። እንደው በጣም አስደንጋጭ የሚሆኑ ህመም ባይፈጠር ነው፣ ባንታመም ባናዝን ነው። እነሱዎች ነው የሚገርሙ። ለምሳሌ ትግራይ ከበባ ውስጥ በነበረችበት ወቅት የትግራይ ተወላጅ የሆኑ ከዛ በሌላው የሀገሪቱ ክፍል የነበሩ ሰዎች ያንን ወቅት እንዴት ነው ያሳልፉ ይመስላችኋል? ምናልባት እዛ ያለው ቤተሰቦች መካከል አንዳቸው ሞቶ ይሆን ይሆን፣ ደህና ናቸው ይሆን፣ ተደፍረው ይሆን እያሉ ነው የሚያሳልፉት። ለምሳሌ ህፃናት ሲደፈሩ የህፃን ሄቨንን ታሪክ ማንሳት እንችላለን። ተደፍራ ከሞተች በኋላ የእሷን ታሪክ የምትመለከት እናት ምንድን ነው የምታስበው? ስራ ቦታ ሆና እንዴት ነው ልጄ በምን አይነት ሁኔታ ነው የምታልፈው በሚል ጭንቀት ውስጥ ነው የምታልፈው። በሀገራችን ባለፉት ጥቂት ዓመታት ውስጥ ያለፈው በጣም የተደጋገመ የመከራ ዜና ዋሸት በማያስፈልግበት መንገድ ስነ ልቦናዊ ጫና ያሳድራሉ። ስነ ልቦናዊ ጫና ማሳደር ብቻ ሳይሆን ስሜታዊ ስስነትን፣ አቅም አልባነትን፣ ምንም ማድረግ አልችልም የሚልን ስሜት ይፈጥራል። ምንም ማድረግ አልችልም የሚል ስሜት ስለተፈጠረባቸው ራሳቸውን አጠፉ ወደሚል ድምዳሜ ላይ አይደለም። ይሄ አንድ ገፊ ምክንያት ሊሆን ይችላል። ምን አገናኘው ትሉኝ ይሆናል። ለምሳሌ አንዳንድ ሰዎች ራሳቸውን ሲያጠፉ የመጨረሻ ጊዜ ራሳቸውን እንዳጠፉ ያደረጋቸው ጉዳይ ከሆነ ሰው ጋር ተጨቃጭቆ ሊሆን ይችላል። እንዴ ከአንድ ሰው ጋር ተጨቃጭቆ ራሱን ያጠፋል? ሰላም እኮ ነበረ እንላለን። ከፍቅረኛው ጋር ተጨቃጭቆ ራሱን አጠፋ፣ ቴክስት ስላልመለሰችለት ራሱን ሰቀለ። ምን አይነት ተራ ሰው ነው? እንዴት በዚህ ጉዳይ ራሱን ያጠፋል ልንል እንችላለን። እንዲህ ከመፍረዳችን በፊት ግን ከጀርባ ያሉት ስሜታዊ ጉዳት ያደረሱ ጉዳዮችን መገንዘብ ያስፈልጋል። ለዚህ በጣም ጥሩ ምሳሌ የግመሉን ወገብ የሰበረው ስንጥር ታሪክ ነው። እንግዲህ በአንድ በረሃ የነበረ ግመል ነበረ። ተረቱን ምንም ባላስታውሰውም እናንተ በተሟላ መንገድ አሟልታችሁ ፍሬ ነገሩን ለመያዝ ሞክሩ። ይሄ ግመል ጀርባው ላይ ብዙ ሸክም ተጭኖ ነበረ። በጣም ብዙ ሸክም ተጭኖበት እየሄደ ኋላ ላይ አንዲት ስንጥር ስትጨመርበት የግመሉ ወገብ ተሰበረ። የግመሉ ወገብ የሰበረው እውነት ለመናገር ስንጥሩ አልነበረም። ቀደም ሲል የተጫኑ በጣም ብዙ ሸክሞች ነበሩ።
የሰበሩት እነኛ ሸክሞች ናቸው። ከዛ ግን አንዳንዴ ልንታዘብ የምንሞክረው መጨረሻ ላይ የተቀመጠችዋን ስንጠር ሊሆን ይችላል። የፍቅረኛው ስልክ ስላልሰራለት ራሱን ያጠፋ ወይም ከልጁ ጋር ተጨቃጭቆ ሲመለስ ራሱን ያጠፋ በሆነች ተራ ጭቅጭቅ ውስጥ ራሱን ያጠፋ ሰው ታሪክ ስንሰማ ከጀርባው የተጫነውን ሸክም ታሪክ ነው መጀመሪያ ማወቅ ያለብን። ልክ የግመሉን ወገብ እንደሰንበረው ስንጥር ታሪክ ማለት ነው። ይህንን በጣም በጥሩ መንገድ ሊገልጽልን የሚችል ምሳሌ እናንሳ። ትግራይ ክልል አንድ አባት ራሱን ሳያጠፋ አባት ታሪክ ሰምተን ነበረ። በማህበራዊ ሚዲያዎችም ዜና ወጥቶ ነበረ። ይሄ አባት ልጁ ዳቦ ግዛልኝ ያለው ወጣና ራሱን ሰቀለ አደባባይ ላይ የተባለ። እንግዲህ ይህ አባት እዛ በጦርነት ቀጠና ውስጥ ነበር ያሳለፈው። በጦርነት ቀጠና ውስጥ ያሳልፍ በየቀኑ የሚጋፈጠው ሰቆቃ ነበረ። ወገኖቼ የሚላቸው ሰዎች እየተገደሉ ነበሩ። ምንም ተስፋ የሚሰጥ ነገር አልነበረም። ቀጥሎ ምን ይመጣል? ምንም መተማመኛ አልነበረው። አንድ ቀን ዳቦ የመብላትና ያለመብላት ጉዳይ አይደለም። ነገስ ምንድን ነው የሚሆነው? መተማመኛ አልነበረው። በእንደዚህ አይነት ሰቆቃ የሚያውቃቸው ሰዎች ግልጽ ነው እየሞቱ ራሱን እንደ ተሳዳጅ እየቆጠረ ነገ ይኑር ይሙት በማያውቅበት የስሜት ውጥረት ውስጥ የኖረ ሰው ይሄ ስሜታዊ ጫና ውስጥ ሕክምና እንዳያገኝ ቢያንስ በማህበረሰባዊ ግንኙነት ራሱን እንዳያክም በተመሳሳይ ጫና ውስጥ ናቸው ወዳጆቹ። በዙሪያ ያለው ሰርኩል ሁሉ በዛ ጭንቀት ውስጥ ያለፈ ሰው መጨረሻ ላይ ልጁ ዳቦ ሲጠይቀው ራሱን ሲያጠፋ ዳቦ የግመሉን ወገብ የሰበረው የመጨረሻው ስንጠር ነው። ከዛ በፊት ግን ስሜቱን የሰበረው ስሜቱን የጎዳው ተስፋ እንዳይታየው ያደረገ ብዙ ክስተት ነበር። ወደኛ ሀገር ሁኔታ ስንመጣ በጣም ወጣት የሆኑ ሰዎች ተስፋ እንዳይታያቸው የሚያደርግ ሀገራዊ ድብርት፣ ሀገራዊ ስሜታዊ ውድቀትን በየዕለቱ ሲመለከቱ ነው ያሳለፉት። ሰው ሮቦት አይደለም፣ ስሜታዊ ፍጡር። ማህበራዊ ትስስር ገጽ ላይ በገባ ቁጥር የሚያየው ጭንቀት ሲሆን፣ ማህበራዊ ትስስር ገጽ ላይ በገባ ቁጥር ምንም ተስፋ ሰጪ ነገር በማያይበት ሁኔታ ውስጥ ሲያልፍ ይሄ ጉዳይ ሲደጋገም እሱ ላይ ታወቀው ይችላል፣ በዙሪያ ያለው ሰው ላይ ታወቀው ይችላል። ስሜቱ እየተጎዳ እየተሸረሸረ ተስፋ ማጣት እየተሰማው ስለ ነገ ምንም የተለየ በጎ ነገር የማይታየው እየሆነ ይሄዳል። ተመሳሳይ ሁኔታዎችን ብናነሳ ወጣቶች ነገን በተመለከተ ተስፋ እንዳያደርጉ የሚያደርጉ ብዙ ጉዳዮች አሉ። ተምሮ ሲጨርስ ምንድነው የሚሆነው? ስራ አጥ ነው። እድሜውን ሁሉ ተምሮ ነገን ተስፋ እያደረገ ኖሮ ማን ያውቃል ተምሬ ሲጨርስ ለአባቴ ካፖርት እገዛለታለሁ፣ ለእናቴ ቀሚስ እገዛላታለሁ ሲል የቆየ ሰው የመጨረሻ ቀን ላይ ተምሮ ሲጨርስ ስራ አጥ ሆኖ ራሱን ያገኘዋል። ከዛስ ምንድነው በእጁ ያለው? ምንም። ይሄ ሰው ምንድነው ሊሰማው የሚችለው? በዚህ አይነት ተስፋ መቁረጥ ውስጥ ያለ ሰው በጣም ትንሽዬ ነገር ራሱን እንዲገድል ልትገፋው ትችላለች። እንዴት በትንሽ ነገር ራሱን ይገድላል እንዳንል ቀደም ሲል ያነሳነው የግመሉን ወገብ የሰበረው ስንጥር እንዳልደረሰ ትንሿ ነገር አይደለችም ራሱን እንዲያጠፋ ገፋችው። የተጠራቀመበት ሐዘን ነበር። ልክ የግመሉን ወገብ ስንጥሩ ሳይሆን መጨረሻ የተጫነበት ስንጥር ሳይሆን ቀደም ሲል የተከማቸበት ሸክም እንደሰበረው ሁሉ ማለት ነው። ተስፋ ያስቆረጡ ነገሮች ምንድናቸው? ወጣቱ ይህን መጠየቅ በጣም አስፈላጊ ነው። ሀገር የምታልፍበት ቀውስ ልክ ስለ ፖለቲካዊ መፍትሄ እንነጋገራለን፣ ስለ ሽግግር ፍትህ እንነጋገራለን፣ ስለሌላም በተመሳሳይ ሁኔታ ግን ወጣቱ ያለበትን ድብርት ያለበትን ተስፋ ማጣት ወገኖቼ ሁሉ ችግር ውስጥ ናቸው ያሉት ብሎ እንዲያስብ ያደረገውን አስቻይ ሁኔታ መገንዘብ በጣም አስፈላጊ ነው። በተመሳሳይ ሁኔታ ግን ዘመንንም መረዳት አስፈላጊ ነው። እንግዲህ አሁን ያለነው በድህረ ዘመናዊነት ዘመን ነው። አሁን ያለንበት ዘመን ሁሉም ሰው በየራሱ መንገድ ትክክል ነው ብሎ እንዲያስብ የሚገፋ ዘመን ላይ ነው የምንኖረው። በነገራችን ላይ እያንዳንዱ ዘመን ይዞት የሚመጣው ስነ ልቦናዊ ጉዳይ አለ፣ ማህበራዊ ጉዳይ አለ፣ ፍልስፍናዊ ጉዳይ አለ። እንግዲህ ዘመናችን ላይ ሁሉም ሰው በየራሱ ልክ ነው በሚል የጋራ እውነት እየጠፋ መጣበት ዘመን ነው። ከዛ ውጭ ደግሞ የግል እውነት መኖሩ በራሱ እንደው ልም ያለ መጥፎ ነው ብለን ላንደመድብ እንችላለን። በአንዳንድ ጉዳዮች ላይ ግለሰባዊ ነፃነት፣ ግለሰባዊ እምነት፣ ግለሰባዊ አቋምና እውነት
ሊከበር ይገባል። በአንዳንድ ጉዳዮች ደግሞ የጋራ ጉዳዮች ላይ ማተኮር አለብን። እሱ ላይ ሚዛን መጠበቅ አስፈላጊ ነው። ይህ እንደጠበቀ ግን ሆኖ በጣም ግለኝነት የበዛበት ዘመን ነው። ግለኝነት የበዛበት ዘመን በመሆኑ የተነሳ እርስ በእርስ በበቂ ሁኔታ ስሜታችንን አንጋራም። እርስ በእርስ በበቂ ሁኔታ አንተካከምም። ማህበረሰባዊ ግንኙነት አንዱ ፋይዳው አንዳችን ሌላኛችንን እንድናክመው ነው። በጣም ግለኝነት በበዛበት ሁኔታ ብቻችንን የምንጋፈጠው ሐዘን፣ ብቻችንን የምንጋፈጠው መከራ፣ ብቻችንን የምንጋፈጠው ጭንቀት ሲኖርና ይሄኛው ጭንቀት የምናጋራው የምናዋየው የምንተነፍስበት ሜዳ አለመኖሩ የሚፈጥርብን አቅም ማጣት፣ ስሜታዊ ደካማነት አለ። ምናልባት በዚህ ዘመን ላይ በጣም ደካማ የሆኑ ተስፋ የቆረጡ አይ ከዚህ በኋላ ስለምን እኖራለሁ የሚሉ ሰዎችን ስንመለከት ይሄ ጉዳይ ተጽዕኖ አላሳደረም ይሆን ብሎ መጠየቁ በጣም በጣም አስፈላጊ ነው። ሌላም ጉዳይ ደግሞ ማንሳት እንችላለን። አሁን ባለንበት ዘመን ምናልባት ቤተሰቦቹ መስማት ያቆመው የመጨረሻው ትውልድ ሳንሆን አንቀርም። የኛ ትውልድ ቤተሰቦቹ ላይ ያመፀ፣ ከዛ ውጭ ግን እሱ መሬት ላይ ደግሞ አመጾ በመጣው ስርዓት ላይ አመጾ በመጣው ነገር ላይ መተካት የሚችል ሌላ ተተኪ ነገር ያልፈጠረ ማመጽ ራሱ አንድን ስርዓት ላይ ስናምጽ ተተኪ ስርዓት ከሌለ አንድ እውቀት ላይ አመፀን እሱ የሚተካ እውቀት ከሌለ ምን ላይ ነው ልንቀር የምንችለው? አየር ላይ ከመንሳፈፍ ውጭ በጣም ብዙ ነገር የታመፀ ቤተሰብ ላይ ያመፀ፣ ሃይማኖት ላይም ያመፀ፣ ባህል ላይ ያመፀ ትውልድ ነው ያለን። እንደሚታወቀው እንደው እያንዳንዱ ጉዳይ ላይ ወግ አጥባቂ በመሆን ተቀበለነው እንቀጥል ምን አይነት ሰው አይደለሁኝም። በሆኑ ጉዳዮች ላይ ማመፀን እኔም እደግፋለሁ። ነገር ግን አንድ ስርዓት ላይ ያመፀ ሰው አዲስ ስርዓት ከመተካቱ በፊት ምንድነው መተካው ብሎ ማሰብ አስፈላጊ ነው አይደለም? እንደሚታወቀው በዚህ ዘመን ሃይማኖቶች ትርጉም ባለው መንገድ ያላቸውን ዋጋ እያጡ ያሉት። ሃይማኖተኛ መሆን የራሱ ፋይዳ አለው። እንግዲህ በጣም ቀላል ቁጥር የሌለው ሰው ከሃይማኖት እያፈነገጠ ነው። አንዳንዱ ለይቶለት የአማኒና ኤቲስት ሆኗል። አንዳንዱ ለይቶለት የአማኒ ባይሆንም የአማኒ ነኝ ብሎ ባይናገርም ከእምነቱ ጋር ያለው ግንኙነት በጣም የሳሳ ነው። በእግዚአብሔር አምናለሁ በአላህ አምናለሁ ይላል። ግን እንደው የምር የሆነ ሃይማኖት መንፈሳዊ ግንኙነት የለውም። የማይጸልይ ግን እግዚአብሔር አለ ብሎ የሚያምን ህብረትም አያደርግ ወደ እምነት ተቋማት የማይሄድ ግን እግዚአብሔር እኮ አለ ምናምን ብሎ የሚያምን ሰው በጣም እየበዛ ነው። ይሄኛው ጉዳይ ይዞ የሚመጣው አንድ ያላስተዋልነው ችግር ያለ ይመስለኛል። እንግዲህ ሰዎች ከሃይማኖት እያፈነገጡ በሄዱ ቁጥር ሃይማኖት ሊሰጣቸው የሚችለውን አንድ ጉዳይ እያጡ ነው የሚሄዱት። ሃይማኖት ከሚሰጠን ጉዳዮች መካከል አንዱ ተስፋ ማድረግ ነው። እንደው በዚህ ምድር ላይ ምንም እንትን ብንል እንዴትም መንገድ በምንም አይነት መንገድ ብናልፍ ፈጣሪ ከዚህ ችግር ያወጣናል። በዚህ ችግር ውስጥ ባያወጣን እንኳን ነገ በሰማይ ቤት ተስፋ አለን ብለን እንድናስብ ያደርገናል። አንድ እሱ ነው። ሌላኛው ነገር ደግሞ እኛ የአምላክ እጅ ስራዎች ነን፣ ስለዚህ ራሳችን ላይ ስልጣን የለንም ብለን እንድናስብ ሃይማኖት ያስገድደናል። ስለዚህ ራስ ላይ ስልጣን ከሌለ ራስ ላይ አትወስንም ማለት ነው። ባለስልጣኑ አካል ሌላ ነው። ስለዚህ እግዚአብሔር የፈጠረውን ነፍስ ለማጥፋት ብትሞክር፣ ሸክላ ሰሪው ሌላ ሆኖ ሸክላውን ለማፍረስ ብትሞክር ትጠየቅበታለህ። ስለዚህ ራስ ልታጠፋ አትፈልግም። አሁን ከሃይማኖት ጋር ያለ ግንኙነት በጣም እየሳሳ ሲመጣ አንድ ሰው ምንድነው ተስፋ የሚያደርገው? ሌላ የሚተካው ነገር ከሌለ በስተቀር ሁሉም ነገር ጨለማ ሲሆንበት አማኝ ቢሆን አይ ነገ መልካም ይሆናል ብሎ ያስባል። አይ ሁሉም ነገር ጭልምልም ሲል፣ ስራ ሲጠፋ፣ በእኛ ሀገር ፖለቲካዊ ሁኔታ አሁን ስራ ማግኘት በጣም አስቸጋሪ ነው ለአንድ ወጣት ሆኖ ስራ ማጣት ቀላል አይደለም። በተለይ ደግሞ ተምሮ ስራ ሲያጣ ማህበራዊ ግንኙነቱ በጥስጥስ ያለበት ዘመን ላይ ነው ያለነው። አየሩ እንዳለ አስጨናቂ ነው። ሞት በየቦታው ሞት፣ የሴቶች መደፈር፣ መዘረፍ፣ መገደል፣ ጭንቀት። ከዛ ኑሮ ደግሞ በጣም እየተወደደ ነው። በጣም ብዙ ወጣቶች ማግባት ባለባቸው ጊዜ አላገቡም። ለምን ሲባሉ ከሚሰጡት ምክንያቶች መካከል አንዱ ኢኮኖሚ ነው። ብቸኛው ምክንያት አይደለም። አንዱ ምክንያት ግን ኢኮኖሚ ነው። እርስ በርስ ያለ ግንኙነት በጣም እየሻከረ ነው። ሰው መተማመን የማይችል እየሆነ ነው።
ማንን አምናለሁ የሚል ሰው እየበዛ እንዲህ ባለ ጭልምልም ያለ በሚመስል ምንም ተስፋ የሌለበት የሚመስል ዘመን ላይ ማን ምንም ተስፋ ያደርግ? ሃይማኖት ያለው ሰው ምንድን ነው የሚለው? ነገ መልካም ይሆናል፣ እግዚአብሔር ነገ መልካም ያደርጋል፣ ኢንሻአላህ አላህ በሩቅ ቀን ያመጣልኛል ብሎ ያስባል። ሃይማኖት የሌለው ሰውስ ወይም ደግሞ ያለው መንፈሳዊ ግንኙነት በጣም የሳሳ ሰውስ ምን ብሎ ነው ያስበው? አይ በዚህ ሁኔታ እስከመቼ ልኖር? እዚህ ጋር ይበቃኛል ብሎ ማሰብ ይጀምራል። እሱ ብቻ አይደለም፣ እዚህ ጋር ይበቃኛል ብሎ አንድ ሰው ካሰበ በኋላ ምንድን ነው ቀጥሎ ሊፈጠር የሚችለው? ሃይማኖት ያለው ሰው ቢሆን ባለቤቱ ሸክላ ሰሪው ነው፣ እኔ ራሴ ባለቤት አይደለሁም፣ ራሴ ላይ መወሰን ስልጣን የለኝም ብሎ ያስባል። ሃይማኖት የለሽውስ ምን ብሎ ያስባል? በህይወቴ ላይ ባለቤት አለው ብሎ ያስባል። እና እያለፍንበት ካለነው ማህበራዊ ቀውስ፣ ፖለቲካዊ ቀውስ፣ የጦርነት ሁኔታ በተጨማሪ ኢኮኖሚያዊ ቀውስ በተጨማሪ ሰዎች ከሃይማኖት ጋር ያለን ግንኙነት በጣም እየላላ መምጣቱ ምናልባት ራሳችን ላይ እንድንጨክን አስቻይ ሁኔታ አልፈጠረም ወይ? እንዲህ ማሰብ አያዋጣም ወይ ብሎ ማሰብ ጥሩ። ከዛ ውጭ ግን በጣም መነጋገር ያለብን እኛ በጣም ለድብርት ተገቢው ትኩረትና ዋጋ አይሰጠውም። እንደው ደብሮኛል ምናምን ነገር ሲባል አይ ለምን ይደብራል እንዴ ምን አትሆንም ነገር ይባላል። በእርግጥ አንዳንድ ሰው በጣም ድብርትን ይሄ እንደ ውብ ነገር በጣም በቃ ደስ የሚል ነገር አድርጎ አሲፍ በመደበሩ የሆነ በጎ ዕድል ያገኘ ይመስል ድብርት የሆነ የሀብት ምንጭ ይመስል የሆነለት ይመስል እኔ እኮ የድብርት ታማሚ ነኝ ምናምን ነገር ይላል። እና አንዳንድ ራሳቸው ላይ መዓት መጥራት የሚወዱ ሰዎች አሉ። እሱ እንደተጠበቀ ሆኖ ነገር ግን የምር በድብርት ውስጥ የሚያልፉ ሰዎች አንረዳቸውም አይደል? ደብሮኛል ሲባል እንዴ አንተ ምን አትነው ይደብርህ እንባላለን። አንዳንዴ በጣም መረዳት ያለብን ጉዳይ አለ። የካልሲ ቀዳዳ ካልሲ ያደረገ ሰው ሽፍን ጫማ አድርጎ በጣም ውብ ጫማ አድርጎ የተወለወለ ጫማ አድርጎ አናስተውልም። የምናየው ውቡን ጫማ እንጂ ከውስጥ የተቀደደ ካልሲ ማድረጉን አናስተውልም። አንዳንድ ሰዎች እንደዛ ናቸው። በጣም ብዙ አጀብ አለ በዙሪያቸው፣ በጣም በብዙ ሰው የተከበቡ ናቸው። ነገር ግን ብቸኛ ናቸው። ሰው የከበባቸው ይመስለናል እንጂ ብቸኛ ናቸው። አንዳንድ ሰዎች ሲስቁ እንመለከታለን። ይስቃሉ፣ ይጫወታሉ፣ እንዴት ያሉ ደስተኞች ናቸው እንላለን። ነገር ግን ሀዘንተኞች ናቸው። በፈገግታ የተጋረደ ሀዘን አለባቸው። አንዳንዶች በጣም በወዳጅ የተከበቡ ናቸው፣ ግን የልባቸውን የሚያወሩት ውስጣቸውን የሚያካፍሉት ማንም የሌላቸው ብቸኞች ናቸው። እና ደበረኝ ሲሉ እነሱን መረዳት ሳይሆን እንፈልገው ሁሉ ነገር እናንተ ጋር መልካም አይደለም እንዴ ነው የምንላቸው። ፈጽሞ ልንረዳቸው አንፈልግም። ፈጽሞ እንደው በምን አይነት መንገድ ነው እያለፉ ያሉት የሚለውን ለመረዳት ፍጹም ፈቃደኝነት የለንም። ይሄ ፈቃደኝነት ማጣት፣ በዚህ መንገድ ሰዎችን ለመረዳት ፍላጎት ማጣት እኚህ ሰዎችን ወዴት ነው እየገፈታራቸው ያለው? በእርግጥ አንድ በጣም መረዳት ያለብን ሌላ አስቸጋሪ ሁኔታ አለ፣ ይገባኛል። ሁሉም ሰው የራሱ ሀዘን አለበት። ሁሉም ሰው እየተጋፈጠው ያለው መከራ አለበት። በጣም እንደው መከራ ማይለያት አገር ናት ሀገራችን። ግን በእንደዚህ አይነት ሁኔታ ውስጥ እያለፈ ያለን ለምን በርይት እንኳን ኮነ ጠፋ እዚህ ነገር በአስቸጋሪ ሁኔታ ውስጥ እያለፈ ያለን ልንረዳው ማንፈልገውን ሰው ወዴት ነው እየገፋን ያለነው ብሎ መጠየቅ አስፈላጊ ነው። እርግጥ ነው ሁላችንም የየራሳችን መከራ የየራሳችን የምንጋፈጠው ችግር የምንጋፈጠው አስቸጋሪ ሁኔታ አለ። በዛው ልክ ግን ሌሎችን ደግሞ ለመረዳት ፈቃደኝነት ሊኖረን ይገባል። ያነሷቸው ነጥቦች እንደ ሰብሰብ አድርጌ ልገጣጥማቸው። የመጀመሪያው ነጥብ አገራችንን እያለፈችበት ያለው እጅግ በጣም ቀውስ አስጨናቂ ሁኔታ ቀላል ቁጥር የሌላቸውን ወጣቶች ለሐዘን ለድብርት ዳርጓቸዋል። ሞት 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 ሞት፣ ማጣት 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 ማጣት፣ ችግር 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 ችግር። ይህ ሲደራረብ ሌላው ዘመናችን ያመጣው ግለኝነት፣ በጣም ግለኛ መሆናችን፣ ማናችንም የማናችንም ህመም እንዳንረዳ መሆናችን፣ ሁላችንም በየግላችን መቆማችን፣ እርስ በእርስ አንዳችን ሌላኛችንን እንዳንረዳ የሚያደርግ አስቻይ ሁኔታ ፈጥሯል። አንዳችን ሌላኛችንን ካልተረዳ ማንን ያክማል?
እውነት ለመናገር አብዛኛው ህመም የስነ ልቦና ባለሙያ ጋር በመሄድ የሚታከሙ ላይሆኑ ይችላሉ። እርስ በርስ አንዳችን የምናክምበት ሊሆን ይችላል። ከዚህ በፊት በሌላ ጉዳይ ቲክቶክ ላይ በሌላ ጉዳይ ያወራሁት አንድ ጉዳይ ነበረች። አንድ ጓደኛዬ ኤችአይቪ ያዘው። ኤችአይቪ ከያዘው በኋላ ሙሉ ለሙሉ ነበር ድብርት ውስጥ የገባውና አላስፈላጊ ውሳኔ ለመወሰን ጫፍ ላይ ደርሶ ነበር። አንድ ቀን አወራን። አስታውሳለሁ በጣም አዝኖ ነበር፣ አለቀሰ፣ አለፈ። ከዛ በኋላ ግን በፍጥነት ነበር ወደ መደበኛ ህይወቱ የተመለሰው። አንዳንድ ጉዳዮች እነዚህ ናቸው። በጣም የልብ ከምንላቸው ሊረዱን ከሚችሉ ሰዎች ጋር በማውራት ትርጉም ባለው መንገድ የሚታከሙ ሊሆኑ ይችላሉ። ትርጉም ባለው ሁኔታ መታከም ሲችሉ ሳናከማቸው ቀርተን የተጠራቀመ ህመም፣ የተጠራቀመ ቁስል፣ የተጠራቀመ ሸክም ሊሆኑ ይችላሉ። እንደዛ ደግሞ እንዳናደርግ ከወዳጆቻችን ጋር እርስ በርስ ደግሞ እንዳንተካከም በጣም ግንኙነታችን እየተቆረጠ እርስ በርስ ያለን ግንኙነት እየላላ በጣም ብቸኛና ግለኛ እየሆነ ይሄ የፈጠረብን ችግር አለ። ሃይማኖተኝነታችንን ማጣታችን፣ ከሃይማኖት ጋር ያለን ግንኙነት መላላቱ አንደኛ ነገን ተስፋ እንዳናደርግ፣ ምክንያቱም ተግባራዊ ጉዳዮችን ብቻ የምንመለከት ከሆነ 1 ሲደመር 1 2 ነው ብለን ነው የምናስበው። መሬት ላይ ያለው ሁኔታ ካየንማ ብዙ ተስፋ አስቆራጭ ነው። አይ ተስፋ አስቆራጭ ቢሆንም እግዚአብሔር አለ አላህ አለ ብለን እንዳንጽናና ከሃይማኖት ጋር ያለን ግንኙነት በጣም እየተቆረጠ መጥቷል። አይ እግዚአብሔር የፈጠረው ነፍስ ላይ አልጨክንም፣ አላህ የፈጠረው ነፍስ ላይ አልጨክንም እንዳንል ነገር ደግሞ ከላይ ያለን ግንኙነት በጣም ላምቷል። ይሄ በራሱ የፈጠረው ጉዳይ አለ። ሌላኛው ስነልቦናዊ ሕክምናንና ስነልቦናዊ ችግሮችን በተመለከተ ያለን ግንዛቤ በጣም ይላላ፣ በጣም ልል ድብርትን እንደ አንድ ተራ ጉዳይ እንደ ቅንጦት ጉዳይ አድርገን ነው አይደለም። ድብርትን የአእምሮ ህመምን ጉዳይ የሆነ እንደ ተራ ጉዳይ እንደ ቅንጦት ጉዳይ አድርገን ነው የምንመለከተው። የአእምሮ ህመም ብለን የምናስበው እንደ ጨርቁን የጣለ ድንጋይ ይዞ መንገድ ላይ የሚዟዟርን ሰው ካልሆነ በስተቀር ብዙ አእምሯዊ ጉዳዮችን ስነልቦናዊ ጉዳዮችን አንረዳም። ይሄ ደግሞ በእንደዚህ አይነት ችግር ውስጥ የሚያልፉ ሰዎችን ወደሆነ ጥግ እየገፈተረ ወስዷቸው መጨረሻ ላይ በጣም በትንሽ ጉዳይ የሚሰበሩ በትንሽ ጉዳይ የሚጎዱ ሰዎች እንዲፈጠሩ አድርጓል። ስለዚህ እዚህ ጉዳይ ላይ ቆም ብለን መነጋገር መወያየት ያለብን ይመስለኛል። በነገራችን ላይ ከድብርት ጋር በተያያዘ አሁን ከቅርብ ጊዜ ወዲህ በጣም ዝነኛ የሆነ ቃል አለ አይደለ? ትራውማ ይባላል። እና በእርግጥ አንዳንድ ንድፈ ሀሳቦችን እንጨቁናቸውና ለምንፈልጋቸው ዓላማ እናውላቸዋለን። ሀሳቡ ሌላው ከፈለገው ውጪ ልናናግራቸው እንሞክራለን። በተለይ አንዳንድ ሀሳቦች አሉ። ለምሳሌ ናርሲዝም የሚለውን ሀሳብ ከሆነ ጊዜ በጣም ዝነኛ ሆኗል እና በሆነ ጉዳይ የደበረንን ሰው እሱ እኮ ናርሲስቲክ ነው ምናምን ነገር እንላለን። ትራውማንም ዝም ብሎ ከመሬት ተነስተን የትራውማ ጉዳይ እኮ ነው ምናምን ነገር እንላለን። እና እንዲህ አይነት ብያኔዎች ሀሳቦችን በጣም ጠምዝዞ ሀሳቦችን የጭቆና በማድረስ ንድፈ ሀሳቦችን በመበደል ለራስ ዓላማ ለማዋል መሞከር እና ሀሳቡ ሊለው ከሚፈልገው ውጪ ለማስባል መሞከር ሙሉ ለሙሉ ስህተት ነው። ግቡም ውጤታማ ይሆናል ብዬ አላስብም። እሱ እንደተጠበቀ ሆኖ ግን እንደው ስለ ትራውማ በጣም ለመረዳት መሞከራችን በማህበራዊ ትስስር ገጾች በጣም ብዙ መነገሩ ስለ ትራውማ በጣም ብዙ መወራቱ አንድ በጎ ነገር አለው። ይሄኛው በጎ ነገር ስለ ጉዳዩ በቂ ግንዛቤ ማግኘታችን ነው። በቂ ባይሆንም እንደው ግንዛቤ ለማግኘት መሞከራችን፣ ስለ ጉዳዩ ለመወያየት መሞከራችን፣ ምን አይነት ጣጣ ይዞብን ሊመጣ እንደሚችል በሆነ መንገድ ለማወቅ መሞከራችን በጣም በጣም በጎ ነገር ነው። እንግዲህ ስለ ጉዳዩ ለማወቅ ከሞከርን ዘንዳ በጣም ልንገነዘበው የሚገባ ጉዳይ አለ። የኛ ሀገር ውስጥ በጣም በብዙ ምክንያት ለእንደዚህ አይነት ስሜታዊ ጉዳት፣ ስነልቦናዊ ጉዳት፣ አእምሯዊ ቁስለት አጋላጭ ሁኔታዎች አሉ። በነገራችን ላይ ትዕግስት ዋልተ ንጉስ ትራውማን የአእምሮ ቁስለት ብላ ነው የምትተረጉመው። ቴዎድሮስ ተክለአረጋይ ስነልቦና ቀመስ 2 መጽሐፎችን አዘጋጅቷል። አንደኛው ከትዕግስት ዋልተ ንጉስ ጋር በመነጋገር ምን ሆኛለሁ የሚል አንድ መጽሐፍ ያዘጋጀ በጣም ሰሞኑን ብዙ ሰዎች ጋር የደረሰው መጽሐፍ ነው። ሌላኛው መጽሐፍ ግን የስነልቦና ባለሙያዎችን ብቻ በማናገር ቴዎድሮስ ተክለአረጋይ እንደምታውቁት ፍልስምና 1 2 3 እያለ እስከ 6 ድረስ የተለያዩ መጽሐፎች አሉት። አንዱ መጽሐፍ ገጽ 6 የስነልቦና ባለሙያዎችን ብቻ በማናገር የስነልቦና ንድፈ ሀሳቦች ላይ ትኩረት ያደረገ መጽሐፍ አለው እና እዛ መጽሐፍ ላይ ከትዕግስት ጋር ባለው ክፍል ላይ ስለ ትራውማ ሲያነሳ የአእምሮ ቁስለት እያለ ያነሳዋል እና ስለዚህ የአእምሮ ቁስለት፣ የአእምሮ ጠባሳ፣ የስሜት ቁስለት እንደሚመቸን እያደረግን እንጠራዋለን። ለማንኛውም እሱን ሀሳብ ስናነሳ
በእኛ ሀገር ሁኔታ ውስጥ በጣም ለስሜታዊ ቁስለት፣ ለስነ ልቦናዊ ጉዳት እና እሱን ተከትሎ ለሚመጣ ጠባሳ አስቻይ ሁኔታዎች አሉ። እንደ ማህበረሰብ ያለፍንባቸው ዝም ብለን ወደኋላ ሄደን እንመለከታቸው። እንደ 50 ዓመት ምናምን ነገር ወደኋላ ብንሄድ ቀይ ሽብርን እናገኛለን፣ ነጭ ሽብርን እናገኛለን። እዚህ ውስጥ አሁን ሲሪየስ የፖለቲካ ክርክር አለ። ማን ነው ኃላፊነት መውሰድ ያለበት የሚለው እሱን እንተወውና በዛ ዘመን ውስጥ በጋዜጣ ተጠቅልሎ የተቃጠለ ሰው አለ። በጣም አሳዛኝ ታሪክ ነው። ተገድሎ ሬሳው በር ላይ ተጥሎ ሬሳው በር ላይ ተቀብሮ እናት የልጇን ሬሳ ረግጣ እንድትወጣ የተደረገች እናት ታሪክ አለ። እንዲህ አይነት ታሪክ አልፈናል። በቀይ ሽብርና ነጭ ሽብር ዘመን የገዛ ጓደኞቻቸው የእነ ብርሃነ መስቀልን ታሪክ ስናነሳ የገዛ በጓደኞቻቸው የተገደሉ ሰዎች ታሪክ እንመለከታለን። መገዳደል፣ መጠፋፋት፣ መካካድ፣ አለመተማመን። ያንን ዘመን ስናነሳ ደግሞ ረጅም የእርስ በርስ ጦርነት የሻዕቢያና በፌዴራል መንግስቱ መካከል የነበረ እዛ ውስጥ በጣም ብዙ ሞት፣ ብዙ ሰቆቃ ነበረ። በተለይ ምጽዋ ላይ የተደረገው የመጨረሻውን ጦርነት ብናነሳ በጣም አሰቃቂ ታሪኮች ነበሩ። ብንቀጥል የህወሓት 17 ዓመት ትጥቅ ትግል ውስጥ እንግዲህ በቁጥር የሚገመተው 60 ሺህ ሰው ሞቷል ተብሎ ነው የሚታሰበው። ከፍተኛ የአካል ጉዳት፣ በጣም ብዙ ምሬት፣ በጣም ብዙ ሀዘን ደርሷል። ብንቀጥል ባድመ ጦርነትን እናገኛለን። ስለ ባድመ ጦርነት ሟቾች ቁጥር የተለያዩ ሪፖርቶች ይነሳሉ። 70 ሺህ ሰው ነው የሞተው፣ 80 ሺህ ነው፣ 90 ሺህ ነው ይባላል። ግን በጣም በርካታ ሰዎች የሞቱበት በጣም ብዙ ሞት፣ ብዙ ሰቆቃ የደረሰበት ታሪክን እናነሳለን። እሱንም አልፈን ደግሞ ድጋሚ ሌላ ታሪኮችን ብናነሳ ኢቨን እኮ የ97 ጋር ተያይዞ አዲስ አበባ ላይ ሰኔ 1 1997 ላይ በነበረው ጥቃት፣ በፌዴራል መንግስት በተደረገ ጥቃት በጣም በርካታ የአዲስ አበባ ወጣቶች ሞተዋል። ብዙ ሀዘን፣ ብዙ ተስፋ መቁረጥ። ከ2008 ጀምሮ ደግሞ ያለውን የሀገራችንን ታሪክ የምናውቀዋለን። እንግዲህ የኢትዮጵያ ታሪክ ጦርነት፣ ሞት፣ ግጭት፣ ሞት፣ መካካድ፣ መጠፋፋት፣ ሀዘን 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 ነው። ጦርነት ወለድ ሀዘን ብቻ አይደለም ያለብን። 66 ላይ በረሃብ ያ ሁሉ ሰው ተጎዳ አለን። ከ10 ዓመት በኋላ በ77ም ተመሳሳይ ነገር ነው የተፈጠረው። በጣም ብዙ ሰቆቃ፣ ብዙ ሞት፣ ብዙ ሀዘን። 77 ካለፈ በኋላ ድጋሚ ለምሳሌ በ90ዎቹ ከባድመ ጦርነት በኋላ ረሃብ ተከስቶ ነበር በሀገራችን። አሁን እንኳን እኛ ባለንበት ዘመን ላይ ምናነሳው በጣም አሰቃቂ ረሃብ ተፈጥሮ የቦረናን ታሪክ ማንሳት እንችላለን። አሁን እንኳን በእኛ ዘመን ትግራይ ክልል ላይ ከጦርነት በኋላ ረሃብ ተከስቷል። አማራ ላይ፣ ወለጋ ላይ በጣም ብዙ ቦታ ረሃብ አለ። ታሪካችን በጣም ሰቆቃ የተጫነው ይሄ በጣም ሰቆቃ የተጫነው መሆኑ ብቻ ሳይሆን ከሆነ ጊዜ በኋላ ደግሞ ያንን የሰቆቃ ታሪክ እንሰማለን። ያልታከመ ስሜታዊ ጉዳት አለብን። እንዲህ ያሉ ስሜታዊ ጉዳቶች ተጠራቅመው በጣም ጥቂት ነገር የሚሰብረው፣ በጣም ጥቂት ነገር የሚጎዳው ወጣት ትውልድ እየፈጠረ ነው። ይሄ በጣም የተቀናጣ ትንታኔ መስሎ ሊታይ ይችል ይሆናል አንዳንድ ሰው። ነገር ግን እውነታውን ከተመለከትን እነኚህ የተደራረቡ ሀዘኖች በአግባቡ ሳይታከሙ ቀርተው ከዛ ደግሞ ተስፋ አስቆራጭ ነገሮች ነገን በተመለከተ ምንም እንዳና የሚያደርገን ከዛ ደግሞ እጃችንን አጣጥፈን እንዳንቀመጥ በቀላሉ ራሳችንን ከሌላው ዓለም ጋር እንድናነጻጽር ሆነናል። ቲክቶክ ላይ ቁጭ ብለን ሌላው ዓለም ምን ላይ እንደደረሰ ማወቅ እንችላለን። ዙሪያችን ሌሎች ስኬታማ ሰዎች ጋር ራሳችንን እንድናነጻጽር እንገደዳለን። ከዛ የቆምንበት በጣም ወደኋላ ነው። ከዚህ አስጨናቂ ሁኔታ ደግሞ እንዳንወጣ ምንም አይነት የተስፋ ጭላንጭል አይታየንም። እንዲህ አይነት ሁኔታ ውስጥ ያለ ወጣት ተስፋ ቢቆርጥ፣ ራሱ ላይ ለመጨከል ቢፈርድ ምንድን ነው እንፈርድበታለን ወይ ማለት ጉዳዩ የሚበረታታ ነው፣ ትክክለኛ ሀሳብ ነው ማለት አይደለም። ነገር ግን የተጠራቀመበትን ሀዘን አለመረዳት አስፈላጊ አይደለም። ይህን ነጥብ የማነሳው ልንወያይበት የሚገባ ስሜታዊ ጉዳት አለ። በተለይ ወጣቱ ትውልድ በጣም ሲሪየስ የሆነ ስሜታዊ ጉዳት፣ መገፋት፣ ፖለቲካው ያገለለው ነው። እውነት እንነጋገር ከተባባለን ከኢኮኖሚ የተገለለ ነው። ነገን በተመለከተ ምንም ተስፋ የሌለው ነው። ታላላቆቻችን ልጅ በወለዱበት እድሜ የኛ ጄኔሬሽን የኛ ትውልድ የሆነ ስራ የሌለው ሆኗል። ምንም ስራ ማጣት እኮ አይደለም፣ ስራን በተመለከተ ምንም ተስፋ የሌለው ይህ ሰው ራሱን እንዳያነጻጽር አይችልም። ራሱን አለማነጻጽር ከቀደሙት ጋር ራሱን ያነጻጽራል።
ከዙሪያው ጋር ራሱን ያነጻጽራል። ከውጭው ዓለም ጋር ራሱን ያነጻጽራል። ተስፋ ላድርግ እንዳይል ተስፋ የሚያደርግበት ምንም አይነት አስቻይ ሁኔታ የለም። ነገን በተመለከተ አይ እንዲና እንዲያ ይሆናል ብሎ እንዲያስብ የሚያደርግ ብዙ ነገር የለም። ሰዎች ይረዱኛል እንዳይል ብዙ ሰው አይረዳው። ምን ሊያስብ ይችላል? ሀሳባችንን እንግዲህ እንጠቅልል። ሀሳባችንን ስንጠቀልል የዚህ ሁሉ ንግግር ማዕከላዊ ነጥብ የግመሉን ወገብ እየሰበረው ያለው ሸክም ላይ እናተኩር። የግመሉን ወገብ የሚሰብረው ስንጥር አይደለም። ስለ ግመሉ ታሪክ ደግመን እናንሳ። በበረሃ ያለ አንድ ግመል በጣም በርካታ ሸክም ተሸክሞ ይሄድ ነበር። መጨረሻ ላይ እዛ ግመል ላይ ጀርባው ላይ ስንጥር ሲጨመርበት የግመሉ ወገብ ተሰበረ። ብዙ ወጣቶች እንደዚህ ናቸው። ወጣቶቻችን ፖለቲካ ወለድ ቀውስ፣ ኢኮኖሚ ወለድ ቀውስ፣ በማህበረሰብ መገለል፣ ሰው የሚረዳ ሰው ማጣት፣ ከሃይማኖት ጋር መቆራረጥ ወዘተ 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 ተደምረውበት በጣም ብዙ ወገብ ሰባሪ ሸክሞች አሉበት። ይሄ ወጣት መጨረሻ ላይ በጣም በትንሽ ነገር ሲሰበር ስንመለከት እንዴት በዚህ ነገር ይጎዳል አንበል። የግመሉን ወገብ እየሰበረ ያለው ሸክም ላይ እንጂ ስንጥሩ ላይ አናተኩር። እንግዲህ የርዕሱ ዳሳሽ ወጋችን ይህንን ይመስላል። ተስፋ አብ ተሾመ ነበርኩኝ። ሰላም።